በሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር ቁጥጥር ስር በምትገኘው በመንዲዳ ከተማ መሽጎ የሚገኘው የአገዛዙ ጦር ትናንት ምሽት በደረሰበት ከፍተኛ ድንጋጤ ሌሊቱን ሙሉ በውር ድንብር ሲተኩስ ማደሩ ታውቋል። በትናንትናው ዕለት በባሶና ወረና ወረዳ እሁድ ገበያ በተባለ ቦታ መነሻውን ከመንዲዳ ካደረገው የኦሮሚያ ልዩ ኃይል መከላከያና ሚሊሻ ጥምር ጦር ጋር የተጋፈጡት ሁለት አባት አርበኞች ነበሩ። ጀግኖቹ አስቀድሞ በደረሳቸው መረጃ መሰረት በወሰዱት የደፈጣ ጥቃት እርምጃ በውል ያልታወቀ የጠላት ኃይሎች ሙትና ቁስለኛ ማድረጋቸው ሲነገር ከተደመሰሱት መካከል ከፍተኛ የጦር አዛዥ እንደሚገኝበትም ታውቋል። በቆይታችን መረጃውን በስፋት ታደምጡታላችሁ። ይህ በእንዲህ እንዳለ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በመሐመድ ቢሆነ ኮር ስር የሚንቀሳቀሰው የእስቴ ጎማ ተራራ ክፍለ ጦር በይፋት አውራጃ አንጾኪያ ገምዛ ወረዳ መኮይ ከተማ መደበቂያቸውን ባደረጉ የብልጽግና የካድሬ የሚሊሻ የፖሊስና የኮማንዶ ስብስቦች ላይ የተቀናጀ መብረቃዊ ጥቃት መፈጸሙ ተሰምቷል። ውጊያዎች በጎንደርና በወሎ እንዲሁም በጎጃም ተጠናክረው መቀጠላቸው ሲነገር በተለይም በጎንደር ቀጠና አገዛዙ የሚተማመንበትና ንጹሃንን በመረሸን በአገዛዙ የጀግነት ካባ የደረበው ኮሎኔል አለሜ በስቴ ወረዳ ከባድ ጉዳት ማስተናገዱ ተረጋግጧል። ከትግሉ ጋር የማይገናኙ ንጹሃን ወጣቶች፣ አዛውንቶች፣ ደካሞችን፣ የቤተ ክርስቲያን ካህናትን፣ ሊቃውንትን በአጠቃላይ ያልታጠቁ ዜጎችን በመጨፍጨፍ የጀገነው ኮሎኔል አለሜ በጀግኖቹ መንደር ሲገባም ተፍረክርኮ የሚይዘው የሚጨብጠው አጥቶ የያዘው ሰራዊት በርካታ ሲደመሰስ ከሙትና ቁስለኛው የተረፈው ደግሞ የፋኖን ክንድ መቋቋም ሲያክተው እየከዳ ጉና ክፍለ ጦር እስቴ ደንሳ ብርጌድን ተቀላቅሏል ነው የተባለው። በቆይታችን መረጃውን በስፋት የምታደምጡት ይሆናል። የአሜሪካዋ ጆርጂያ እና ፔንሲልቬኒያ ግዛቶች ለአፍሪካውያን የነጻነት ተምሳሌት ለሆነው ታላቁ የአድዋ ድል በይፋ እውቅና በመስጠት መጋቢት ወር የአድዋ ድል መታሰቢያ ቀን ሆኖ እንዲከበር ታሪካዊ ውሳኔ አሳለፉ። ይህንን ዓለም አቀፋዊ እውቅና ተከትሎ የአማራ ፋኖ ብሔራዊ ንቅናቄ በውጭ ጉዳይ ቢሮ በኩልም የምስጋናና የአቋም መግለጫ ያወጣ ሲሆን የጀግኖች አባቶቻችንን ታሪክ በማጉደፍ ሀገራችን እያፈረሰ ያለው አምባገነኑ ጸረ ሕዝብ የሆነው ስርዓት በፋኖ ክንድ ታግሎ ለመጣር ቃሌን አድርሻለሁ ብለዋል። በስፋት እንመለከተዋለን። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህንና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር ሁለት አባት አርበኞች የብልጽግናውን ሰራዊት ድባቅ በመምታት ድል ማስመዝገባቸው ተነገረ። በሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር ቁጥጥር ስር በመንዲዳ ከተማ መሽጎ የሚገኘው የአገዛዙ ጦር ትናንት ምሽት በደረሰበት ከፍተኛ ድንጋጤ ሌሊቱን ሙሉ በውር ድንብር ሲተኩስ ማደሩ ታውቋል። በትናንትናው ዕለት በባሶና ወረና ወረዳ እሁድ ገበያ በተባለ ቦታ መነሻውን ከመንዲዳ ካደረገ የኦሮሚያ ልዩ ኃይል መከላከያና ሚሊሻ ጥምር ጦር ጋር የተጋፈጡት ሁለት አባት አርበኞች ነበሩ። ጀግኖቹ አስቀድሞ በደረሳቸው መረጃ መሰረት በወሰዱት የደፈጣ ጥቃት እርምጃ በቁጥር በውል ያልታወቀ የጠላት ኃይሎች ሙትና ቁስለኛ አድርገዋል። ይህንን ተከትሎ ፋኖ መጣብኝ በሚል ፍርሃትና ጥርጣሬ ውስጥ የወደቀው የብልጽግና ጦር ከምሽቱ 2 ሰዓት ተኩል እስከ ሌሊቱ 10 ሰዓት ድረስ በከባድ መሳሪያ እሁድ ገበያ አካባቢን ሲደበድብና ሲተኩስ ማደሩን የአካባቢው አባት አርበኞች አረጋግጠዋል። መሐመድ ቢሆነ ኮር እስቴ ጎማ ተራራ ክፍለ ጦር በመኮይ ከተማ በሚገኙ የብልጽግና ኃይሎች ላይ መብረቃዊ ጥቃት ማድረሱ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በመሐመድ ቢሆነ ኮር ስር የሚንቀሳቀሰው ጀግናው የእስቴ ጎማ ተራራ ክፍለ ጦር በይፋት አውራጃ አንጾኪያ ገምዛ ወረዳ መኮይ ከተማ መደበቂያቸውን ባደረጉ የብልጽግና የካድሬ የሚሊሻ የፖሊስና የኮማንዶ ስብስቦች ላይ የተቀናጀ መብረቃዊ ጥቃት ፈጽሟል። ክፍለ ጦሩ በከተማዋ በሚገኘው ፖሊስ ጣቢያ ላይ ባደረገው የሜካናይዝድ ሞርተር ጥቃት የጸረ አማራው የብልጽግና ስብስብ አባላት የሆኑ 10 ታጣቂዎችን ድባቅ መምታት ችለዋል። ከደረሰባቸው ከፍተኛ ጉዳት የተነሳ አራቱ በአሁኑ ወቅት በደሴ ሪፈራል ሆስፒታል በጽኑ ሕክምና ላይ እንደሚገኙ ታውቋል። የብልጽግና አስተዳደር ላለፉት 3 ዓመታት ወደ ወታደራዊ ካምፕነት ቀይሮት በነበረው በመኮይ ከተማ የሙያና ቴክኒክ ማሰልጠኛ ኮሌጅ ውስጥ መሽጎ በነበረው የልዩ ዘመቻ አየር ወለድ ኮማንዶ ሰራዊት ላይም ወታደራዊ ኢላማውን በጠበቀ መልኩ የሞርተር መብረቃዊ ጥቃት ፈጽሟል። በዚህ ጥቃት ቁጥራቸው በውል ያልታወቁ በርካታ የአገዛዙ ታጣቂዎች ላይ ከፍተኛ የአካልና የቁሳቁስ ጉዳት መድረሱን ተረጋግጧል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ አንደኛ ኮር ስር የሚንቀሳቀሰው ስመጥሩ የቡርኬ ደምሴ ክፍለ ጦር ለአዲሱ የነጻነት ምዕራፍ የሚመጥን ታሪካዊና ጥልቅ ግምገማ አጠናቀቀ። ሆኖም ክፍለ ጦሩ በነበረው ጠንካራ ግምገማ ላይ መሰረት በማድረግ ለቀጣዩ ወሳኝ ትግልና ግዳጅ አቅሙን ይበልጥ የሚያጎለብት ታላቅ የአመራር ሪፎርም አድርጓል። ይህንን ተከትሎ መላው የክፍለ ጦሩ አባላትና አመራሮች መንፈሳዊና ወታደራዊ ተሃድሶ በማድረግ ማንኛውንም የጠላት ኃይል ለመደምሰስና የተጣለባቸውን ታሪካዊ ኃላፊነት ለመወጣት ሙሉ በሙሉ ዝግጁ መሆናቸውን በይፋ አውጀዋል። የቡሩኬ ደምሴ ክፍለ ጦር አመራሮች እንደገለጹት ይህ አዲስ የሪፎርምና የተሃድሶ ምዕራፍ ለጠላት መርዶ
ለህዝቡ ደግሞ የድል ዋስትና የሚሆን አዲስ የትግል ውጤት የሚያስመዘግብ መሆኑ ባንክሮ ገልጸዋል ሲል መረጃውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ነው። ፋኖ በተቆጣጠራቸው ቀጠናዎች ህዝባዊ የስልጣን መዋቅርን እያጠናከረ መሆኑን አስታወቀ። በእነማይና በነብሴ ሳር ምድር ወረዳዎቹ ከማህበረሰቡ ጋር ጥልቅ ውይይቶች መካሄዱም ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ ብልጽግናን አምባገነን መዋቅር ሙሉ በሙሉ ባፈረሰባቸውና ነጻ ባወጣባቸው ቀጠናዎች ከህዝቡ ጋር የሚያደርጋቸውን ሁለንተናዊ ውይይቶችና የጊዜያዊ መንግስት ምስረታ ስራን አጠናክሮ ቀጥሏል። በእነማይና በነብሴ ሳር ምድር ወረዳዎች የተካሄዱት ሰፋፊ ህዝባዊ መድረኮች የትግሉን ወቅታዊ አሸናፊነት ያበሰሩ ሲሆኑ ማህበረሰቡም በአምባገነኑ የአብይ አህመድ ስርዓት ይልቅ በፋኖ ህዝባዊ መስተዳድር ላይ ያለውን ሙሉ አመኔታ አጋርነት በተግባር እያሳየ ይገኛል። በእነማይ ወረዳ ዘብች ኢየሱስ ቀበሌ ከሚገኙ የተለያዩ የማህበረሰብ ክፍሎች ጋር በህልውና ትግሉ ወቅታዊ ሁኔታዎችና በህዝብ አስተዳደር ስራዎች ላይ ሰፊና ፍሬያማ ውይይት ተካሂዷል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦርና በእነማይ ወረዳ ጊዜያዊ መንግስት አመራሮች በጋራ በመሩት የዚህ ስብሰባ መድረክ ላይ ስለ አማራ ህዝብ የህልውና ትግል አሁናዊ አሸናፊነትና ቁመና ሰፊ ግንዛቤ ተሰጥቷል። በቀበሌው ደረጃ ስላለው የፍትህ አሰጣጥ፣ ስለ መልካም አስተዳደርና ጸጥታ ጥበቃ፣ ስለ ህገወጥ የደንና መሬት ወረራ መከላከል እንዲሁም ስለ ፋይናንስና ሎጂስቲክ አስተባሰብ ሂደቶች በሰፊው በውይይቱ ተጠቅሷል። ለቀበሌው ጊዜያዊ መንግስት የስራ መሪዎች ትግሉንና ህዝቡን በቅንነት ማገልገል የሚችሉበት ቀጣይ አቅጣጫም ተቀምጠዋል። በውይይት መድረኩ ላይ የተገኙት ነዋሪዎች እንደተናገሩት የአብይ አህመድ አምባገነን አገዛዝ በአማራ ህዝብ ላይ ከፍተኛ የሆነ የዘር ማጥፋት በደልና ጭቆና እያደረሰ ቢገኝም ይህንን አረመኔያዊ ስርዓት ለመገርሰስና ክብራችንን ለመመለስ መስዋዕትነት እየከፈለ ከሚገኘው ከጀግናው የአማራ ፋኖ ጎን በሙሉ አቅማችን እንቆማለን በማለት ጽኑ አቋማቸውን ገልጸዋል። በተመሳሳይ ዜና በነብሴ ሳር ምድር ወረዳ ከዞባር ይቋንዳ ቀበሌ ነዋሪዎች ጋር የተጀመረው ህዝባዊ ውይይት ተጠናክሮ ቀጥሏል። በመድረኩ ላይ የተገኙት የፋኖ የፖለቲካና ወታደራዊ አመራሮች የትግሉ አሁናዊ ስትራቴጂካዊ ከፍታና የድርጅቱን እምቅ አቅም ለህዝቡ አስረድተዋል። ፋኖ በአሁኑ ወቅት ከጠላት የብልጽግና ቡድን በተሻለ ሁኔታ የላቀ ዲፕሎማሲያዊ ቅቡልነት በዓለም መድረክ ላይ በመፍጠሩ ቀጠናዊና ዓለም አቀፋዊ ተቀባይነቱን በከፍተኛ ደረጃ መጨመሩንና በርካታ አጋር ኃይሎችን ማፍራት መቻሉን ገልጸዋል። ይህም የብልጽግናን እድሜ አሳጥሮ በአጭር ጊዜ ታሪካዊ ድልን ለመቀዳጀት ትልቅ እድል መፍጠሩ ተብራርቷል። በማህበረሰቡ በኩል በቀበሌው ውስጥ እያገለገሉ ባሉ ጊዜያዊ አመራሮች ላይ ሰፊና ገንቢ አስተያየቶች የተሰጡ ሲሆን አመራሮቹም ለተነሱ ጥያቄዎች ተገቢው ምላሽ ሰጥተዋል። በህዝቡ አስተያየት መሰረት ግንባታና ማስተካከያ የሚያስፈልጋቸው ክፍተቶች በመለየት በቀጣይ በጥያቄዎቹ መሰረት የአመራር ማስተካከያ ስራዎችን ለመስራት የሚያስችል መመሪያና የስራ አቅጣጫ ተሰጥቷል። የአማራ ህዝብ የትግሉ ዋና ባለቤት በመሆኑ የፋኖ አመራሮች በየጊዜው በየቀበሌው በመገኘት የማህበረሰቡን አንገብጋቢ ችግሮች እያወያዩ የመለየትና አስቸኳይ መፍትሄዎችን የመስጠት ሂደት አጠናክረው እንደሚቀጥሉ በአጽንኦት አስታውቀዋል። ይህ የፋኖ የህዝብ ለህዝብ ግንኙነትና የመንግስትነት ተግባርም የብልጽግና ጦር ዳግም ወደ ቀጠናው እንዳይመለስ ህዝባዊ ግቡን ይበልጥ ያጠናከረ መሆኑ ተመላክቷል። በሌላ በኩል በፋኖ አስተማማኝ ጥበቃና አስተዳደር የስድስተኛና የስምንተኛ ክፍል ክልል አቀፍ ማጠቃለያ ፈተና በሰላም መጀመሩ ተገለጸ። የብልጽግና መዋቅር በፈረሰባቸው ቀጠናዎች የፋኖ መንግስት የትምህርት ሂደቱን በበላይነት እያስፈጸመ መሆኑ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ በተቆጣጠራቸውና በበላይነት በሚያስተዳድራቸው ቀጠናዎች ትናንት ሰኔ 8 2018 ዓ.ም መጀመር የነበረበት የስድስተኛና የስምንተኛ ክፍል ክልል አቀፍ ማጠቃለያ ፈተና ያለምንም የጸጥታ ችግር በሰላም መጀመሩ ተነግሯል። የፋኖ አርበኞች የፈተና ቁሳቁስ ስርጭትን፣ የተማሪዎችንና የመምህራን ደህንነት በበላይነት እያስጠበቁ እንደሚገኙ የተገለጸ ሲሆን ይህም ፋኖ ለአንገብጋቢ የትውልድ ግንባታና ትምህርት የሰጠው የላቀ ትኩረትና የመንግስትነቱን እምቅ አቅም ያሳየበት ታሪካዊ አጋጣሚ ሆኗል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ሜጀር ጀነራል ውባንታ አባተ ኮር ስር የምትገኘው ታላቋ ጉና ክፍለ ጦር በምትንቀሳቀስበት ቀጠና የፈተና ጣቢያዎች ሙሉ ቁሳቁስ በክፍለ ጦሩ አርበኞች ሙሉ እጀባና ጥበቃ ተደርጎላቸው ያለምንም የጸጥታ ችግር በየጣቢያው ተሰራጭተዋል። ፋኖ ቀደም ሲል በትምህርት ገበታ ላይ የነበረውን እገዳ አንስቶ ትምህርት እንዲጀምር መፍቀዱ የሚታወስ ሲሆን ፈተናው ከመጀመሩ በፊት የነበሩ የቅድመ ዝግጅት ስራዎችን ሙሉ በሙሉ ተጠናቀው መቆየታቸው ተነግሯል። ይህ የዘንድሮ የስድስተኛና የስምንተኛ ክፍል ክልል አቀፍ ፈተና ያለምንም እንከን እንዲጀምር ጀግናው ፋኖ እያንበሳውን ድርሻ አበርክቷል። ስኬቱ ሊመዘገብ የቻለው ፋኖ ከተማሪዎች ከወላጆችና ከመምህራን ጋር ባለፉት ተከታታይ ወራቶች ባካሄዳቸው ውጤታማ ውይይቶች መሆኑ የተገለጸ ሲሆን ተማሪዎች በስነ ልቦና ሳይሸበሩ በትምህርት ገበታቸው ላይ ብቻ ትኩረት አድርገው ውጤታማ እንዲሆኑ ምቹ ሁኔታዎች በመፍጠር ረገድ አይተኬ ሚና በመጫወቱ ነው ተብሏል። በአሁኑ ሰዓት በሜጀር ጀነራል ውባንታ አባተ ኮር ጉና ክፍለ ጦር የፖለቲካ ዘርፍ ኃላፊ መምህር አርበኛ አማረን እንደግ እየተመራ ሁሉም ስራ አስፈጻሚ በስሯ ያሉት ከ5 ብርጌዶችና የወረዳው የፋኖ ጊዜያዊ መንግስት የተወጣጣ ግብረ ኃይል የስራ ስምሪት በመስጠት ፈተናው በሰላም እየተሰጠ ይገኛል። ይህ የጸጥታና የክትትል ስራ ፈተናው ሙሉ በሙሉ እስኪጠናቀቅ ድረስ የሚቀጥል ሲሆን በተፈጠረላቸው አስተማማኝ ሰላም ምክንያት ተማሪዎች አቅማቸውን እንዲያሳዩ ትልቅ በር ተከፍቶላቸዋል። በተመሳሳይ ዜና በአማራ ፋኖ ብሔራዊ ንቅናቄ ጎንደር በላይዝ 206ኛ ከፍ ያለው ደሴ ኮር በሚያስተዳድራቸው 5 ወረዳዎች በሚገኙ ትምህርት
ቤቶች የስድስተኛ ክፍል ማጠቃለያ ፈተና በይፋ አስጀምረዋል። ፈተናው ከመጀመሩ በፊት የነበሩ የቅድመ ዝግጅት ስራዎች ሙሉ በፋኖ ጸጥታ አስከባሪነትና አስተባባሪነት ሙሉ በሙሉ የተጠናቀቁ ሲሆን ከትላንት ሰኔ 8 2018 ዓ.ም ጀምሮ ኮሩ በሚያስተዳድራቸው በሁሉም የፈተና ጣቢያዎች ፈተናው በተሳካ ሁኔታ እየተሰጠ እንደሚገኝ ከስፍራው የደረሰን መረጃ ያረጋግጣል። ይህ በእንዲህ እንዳለ የብልጽግና መንግስት የጸጥታ መዋቅር በፈረሰባቸው በእነዚህ ሰፊ ቀጠናዎች የፋኖ ጊዜያዊ መስተዳድሮች ማህበራዊ አገልግሎቶች በተለይም የትምህርት ሂደቱን ያለምንም መስተጓጎል ማስቀጠላቸው ህዝቡ በፋኖ መዋቅር ላይ ያለውን አመኔታ ይበልጥ እንዳጠናከረው ለማረጋገጥ ተችሏል። መረጃችን ሲቀጥል የአሜሪካዋ ጆርጂያና ፔንሲልቬኒያ ግዛቶች ለአፍሪካውያን የነጻነት ተምሳሌት ለሆነው ለታላቁ የአድዋ ድል በይፋ እውቅና በመስጠት መጋቢት 2 የአድዋ ድል መታሰቢያ ቀን ሆኖ እንዲከበር ታሪካዊ ውሳኔ አሳለፉ። ይህንን ዓለም አቀፋዊ እውቅና ተከትሎ የአማራ ፋኖ ብሔራዊ ንቅናቄ በውጭ ጉዳይ ቢሮ በኩል የምስጋናና የአቋም መግለጫ ያወጣ ሲሆን የጀግኖችን አባቶቻችንን ታሪክ በማጉደፍ ሀገራችን እያፈረሰ ያለው አምባገነኑና ጸረ ህዝብ የሆነው ስርዓት በፋኖ ክንድ ታግሎ ለመጣል ቃሉን አድርሷል። በዓለም አቀፍ ደረጃ የጥቁር ህዝቦች የነጻነት የሉዓላዊነትና የክብር ተምሳሌት የሆነው የአድዋ ድል በአሜሪካ የፖለቲካ መድረክ ትልቅ ስፍራ አግኝቷል። የጆርጂያ ግዛት የህዝብ ተወካዮች ምክር ቤት አባላት በቅርቡ ባሳለፉት ታሪካዊ ውሳኔ ማርች 2 የካቲት 23 በግዛቲቱ ውስጥ የአድዋ ድል መታሰቢያ ቀን ሆኖ በይፋ እንዲከበር በሙሉ ድምጽ አጽድቀዋል። ይህ የውሳኔ ሐሳብ የአድዋ ድል 130ኛ ዓመት መታሰቢያ ታሳቢ በማድረግ የቀረበና የጸደቀ ታሪካዊ ሰነድ ነው። የጆርጂያ ግዛት ሴናተር ቤንጃሚን ሳንቼዝ ይህን ታሪካዊ ሰነድ አስመልክተው በሰጡት ምስክርነት የታላቋ ኢትዮጵያ መሪዎች ከፍ አድርገው አወድሰዋል። ኢትዮጵያዊ ንጉስ ዳግማዊ ምኒልክና ባለቤታቸው እቴጌ ጣይቱ ብጡል በአመራር ሰጭነት ሀገራቸውን ከቀይ ግዛት ተቀራማቾች አስጥለዋል በማለት የነገስታቲቱን አኩሪ የታሪክ አሰሪነት አጉልተው ገልጸዋል። ውሳኔው የቀይ ግዛት ስርዓትን አውሮፓውያን በአፍሪካ ላይ የነበራቸውን የበላይነት በተግባር የሰበረው ይህንን ድል ከማወደስ ባሻገር በጆርጂያ ለሚኖሩ በርካታ የኢትዮጵያውያን ተወላጆችና ዲያስፖራዎች አባላት ላበረከቱት ማህበራዊ ኢኮኖሚያዊና ባህላዊ እድገት እውቅና የሰጠ መሆኑ ተገልጿል። በተመሳሳይ የፔንሲልቬኒያ ግዛት ምክር ቤት እንደ አውሮፓውያን አቆጣጠር ጁን 3 2026 በሰፊው ድምጽ ባሳለፈው ውሳኔ በህግ ደረጃ ኤችአር 441 ማርች 2 የአድዋ ድል ቀን ብሎ በይፋ አውጇል። ይህን ታሪካዊና ዓለም አቀፋዊ እውቅና ተከትሎ የአማራ ፋኖ ብሔራዊ ንቅናቄ በውጭ ጉዳይ መምሪያው ኃላፊ በብሩክ ስለሺ በኩል ጠንካራ የምስጋናና የትግል አቋም መግለጫ አውጥቷል። ንቅናቄው በመግለጫው እንዳሰፈረው ዓለም የነጻነት ቀን ሲያከብር እኛ የድል ቀን እንድናከብር ላደረጉ በደማቸው ከአእምሮ በላይ በሆነ ጀግነት ታላቅ ድል አጎናጸፉን ለዳግማዊ አፄ ምኒልክና ለእቴጌ ጣይቱ ብጡል ዘላለማዊ ክብርና ምስጋና ይግባቸውም ብለዋል። የፔንሲልቬኒያ እና የጆርጂያ ምክር ቤቶች ይህን ታሪካዊ ቀን በይፋ ማወጃቸው ለታሪክ ፍትህ፣ ለዓለም አቀፍ የነጻነት ትግል፣ ለእኩልነትና ለሉዓላዊነት ክብር የሚሰጥ እጅግ ጠቃሚ እርምጃ መሆኑን የአማራ ፋኖ ብሔራዊ ንቅናቄ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ትናንቱን የአድዋ ድል አኩሪ ታሪክ ዛሬ ሀገሪቱ ከዘወረው አፋኝ ስርዓት ጋር በማነጻጸር አምባገነኑን መንግስት አጥብቆ ወቅሷል። ትናንት በሰንደቅ ዓላማችን ስር ተሰልፈው ክብሯንና ሉዓላዊነቷን ያስከበሩ ጀግኖች እና ክተት ተብሎ በአድዋ ተራሮች ላይ የዘመተው ህዝባችን በደምና ባጥንቱ ሀገር አቁሞልናል። ይሁን እንጂ ዛሬ ሀገራችን በገጠማት ጸረ ህዝብና አምባገናዊ ስርዓት ምክንያት የሰው ልጅ ነጻነትና ክብር እየተረገጠ ይገኛል ሲል አስታውቋል። ይህንን ወቅታዊ በደልና ጭቆና ለመቀልበስ ድርጅቱ በቁርጠኝነትና በቆራጥነት እየታገለ እንደሚገኝም አረጋግጧል። አክሎም ሰብአዊነትን፣ ክብርንና ነጻነትን ለህዝባችን ለማስፈን እንዲሁም በአባቶቻችን ደምና አጥንት የቆመችው ሀገራችን አንድነቷ ተጠብቆና ተከብራ እንድትኖር የበኩላችን ታሪካዊ ኃላፊነት እንወጣለን ሲል ቃሉን አድርሰዋል። በመጨረሻም መግለጫው ይህን ታሪካዊ እውቅና እንዲሰጥ ለሰሩ የህግ አውጪ ድጋፍ ላደረጉ የማህበረሰብ አባላትና የአድዋ ታሪክ ከትውልድ ወደ ትውልድ እየተሸጋገረ እንዲቀጥል ለደከሙ ወገኖች ሁሉ ከልብ የመነጨ ምስጋናውን አቅርበዋል። የተከበራችሁ አድማጭ ተመልካቾቻችን ለቷቤ ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ